ከበደችኝ የሆነ ስትቀመጥ አጠገቤ በጣም ከበደችኝ የት ታክሲ ላይ ከዛ ይሄ ጠቋር እኮ ነው በእናትህ እንደዚህ አይነት ቤት ነው ምናምን አይለኝም እንዴ ዝም ብሎ ጎትቶ አስገብቶኝ መከራ ፍዴና በላኝ ጠቋር አቤት ቡዳ ትጠራለህ እንዴ አንተ ደግሞ እንዴ ምን ላድርግ አጋዥ አጥቼ ቆማጣውኝ ቁጭ አልኩኝ ቆማጣ ዛር ቡዳ ይነጥላ ጨሌ እንሄዳለን አላት እንሂድ እባክሽ ማናባ ከስገባለ ብላ ሽት ታረገችኝ አንቺ ቡዳ ታክሲ ላይ ነው የገባው ወንድ ቡዳ ነው እኔ ስለመድኃኒዓለም አልኳት ቢቸግረኝ ሸኝኝ ስለመድኃኒዓለም ሸኝኝ አልኳት መቼ ታለቅሳለህ እና ታላለች ለምን ያስገባኛል ጎትቶ እንደዚህ አይነት ቤት ራሱ የተሽመደመደበትን ምን አባቷ ገባው ቡዳ ጠቋር ቡዶችን ይስባል አበሻን አያሰበውም ደግሞ አያስተምረውም እንደው ነገር ነው እንጂ አበሻማ ነገረኛ ህዝብ ነገር ነው አበሻ የሚያውቀው አንዱ ለአንዱ አይመክረውም አንዱ ለአንዱ መንገድ አያሳየውም አንዱ ለአንዱ ታግሎም ቢሆን አቅጣጫ ከነበረበት ለመለወጥ የሚታገለው ሰው የለም ግን እነዚህ ይሄ ጠቋሩ ቡዳንም መተተንም ለክፍትንም አይነ ጥላንም ሌሎችንም በመሳብ እርስ በርሳቸው በመንፈስ ጥቃት ሲተጋገዙ ሰው ግን ያው እንደምንመለከተው ነው እንደምትሰሙት ነው እኛን ማን ጠቋር አቤት ምን አንተ እዚህ ቆይተ እኮ መታረፈሪት ሲያሮጊታ አያቷ እኔ ከዛ ነው የመጣሁት መቁጠሪያ ገዝታለች መሰለኝ በጀለጫ ብላ ማራጊቷ የሷ ያት እቺ ልውሻ ከዛ እቺ ደግሞ ቅባ ቅዱስ ምናምን ሲቀባት ተባረኪ ለቅባ ቅዱስውን ተባረኪ ይባላል እንዴ ይድፋሽ ነው የሚባለው ድፍት ያርጋል እንዴ ተባረኪ ይባላል ለቅባ ቅዱስ ለዚህ ለምናምን ለግም ነው ዋው ግማታሞች ናቸው እንዳሉ አሮጊቷ ጎበዘች ቁርባን አሮጊቷ አዎ ጎበዘች ብልት በየጊዜው ብልት እኛ ደግሞ ምንድነው ምናምን እንላለን ማስቲካ ነው እንዴ ዛሬ ጧትም ብለናል ማስቲካ ነው ወይ ዝም ብሎ ማላመጥ ምንድነው አልን እኛ ትላላችሁ አዋ እንዴ በዛብና ምን እናድርግ ስለዚህ ምንድነው በየጊዜው እንዴት ይሆናል ነው በየጊዜው ለምን አልን ለምን በቃ በሀገራችን ይሄ ጠቋር የሚባለው ብዙ ድል ያገኘ መንፈስ ነው ክርስቲያኑን ከቤተ እግዚአብሔር አርቆ ከቅዱስ ቁርባን አውጥቶ መንደርተኛ አድርጎ ያስቀመጠ ከዛ በኋላ አይነ ጥላ እየተወለደ ጭራሽ የሚክድ እምነቱን የሚተው እምነቱን በሶስት መንገድ የሚተው እምነቱ ላይ ሆኖ የተወ እምነቱን ክዶ የተወ በእውቀት ላይ ሆኖ እምነቱን የተወ በስልጣን በመዋቅር ከፍ ብሎ የተወ እንደገና በቤተ እግዚአብሔር ትልቅ ቦታ ይዞ የተወ ሁሉ የተወ የሚያደርግ የዚህ የጠቋሩ መንፈስ ጥበበኝነት ነው ይሄ ነው ቋረር ስራቸው ጨሌ ማጎተት ቡና ማንቃት አብረን የተወለድከው አዎ ታረስ ቅዱስ ቁርባን እየወሰደች ባዳል ከወለደች በኋላ ነው የወሰደችው ጥረት አረግን እኮ ስትወለድ ሽንት ቤት ልንጨምር ነገርናት በቀደም ልንሄድ ስለሆነ ያረግናት ሁሉ እንንገራት ብለን ዘረዘርንላት ምኑ ነው የምትጨምረው ልትወላጂ እስቲ እንዴ ያረኩሽ እኔ ነኝ ስራዬን እንዳለ ተናገርኩ ሊሄድ ነው ምን አገባኝ ቡና አንጋሪቺ ጨሌ ትጎትት አዳሜ እቺ ቡና እኔ ቀምሼ አላቅም ይሄ ቂንጭ ናት ወድ ስትፈጠር ስታስጠላ ይሄ ቦጌ መብረቅረቅ ምናምን ነው የሚወደው ይሄ የዘመን ወጣት እቺ 23 አመቷ የ83 አሮጊት ሆነብኝ እንዴ በእናት ምንድነው እንደዚህ መንጓተት ይሄ እኮ ነው ያገራችን 23 አመት አሮጊት እንዲህ ምናምን ማለት ምንድነው ምንድነው እንደዚህ በእናት ዳረርኩኝ እኮ ነው አንተ ፈለከው አንተ እንደነ ፈለክ በቃ ምናምን ብለ መሄድ ምንድነው እንደዚህ ተረፍቶ ምናምን ማለት እንዴት ነው ማለት ያለብህ እንደ ድሮ አሮጊት የሆነ አሮጊትማ ፍንዳታ ነው እንደ ድሮ አሮጊት የድሮ አሮጊት አታውቅም የድሮ አሮጊት ባሎ ለምኖ ምናምን ብሎ ነው ምናምን ብሎ ለምኖ ነው አሁን ምናምን በቃ እናንተ ፈለክ የቱን ነው
ያሁኑ ነው እኔ የምፈልገው። የቱን አጭር ቀሚስ ምናምን እንደዚህች አይነት ነጠላ ምናምን ነው እኔ የምፈልገው። እንደዚህ መንጓተት ምንድነው? እኔ እንደዚህ ነው የምፈልገው። ፎጣ ቻው እንደዚህች ምናምን ብለው ነው እኔ የምፈልገው። እና ልብሱስ ቀሚስ አጠር ምናምን ሱሪ ታይት ምናምን ነው። መንጓተት ምን ያደርጋል? ዝም ብሎ እንደዚህ ምናምን አትወድም? ቅዳሴ እያለቀሰች ጨረሰችብኝ ሙሉ ቅዳሴ። አሮጊት ነው እንደዛ የሚያደርገው? ማን ወጣት ነው እስኪ እያለቀሰ ሙሉ ቅዳሴ የሚጨርሰው? እግዚኦ ሲባል እንዲህ ብሎ የሚያለቅስ አለ? ወጣት አለ? እዚህ ደደሞች ማንም የለም ወጣት። አረርኩኝ። ወይኔ በቃ ተዘጋጅ። እሺ ተመረከከን ባጥ ነው ከሰውነቱ ሱጣ ፈተን በል አብለ ተዘጋጅ። ስንት ናችሁ? እኔ ቁጥሩን ጠፋብኝ እኮ እስቲ ድንገርህ እንትን ምንድነው ዛር ቡዳ አይነ ጥላው እኔ ከናት ከሴታት የመጣው ጠቋር ጨሌ እና አዲሱ ቡዳም እኔም ሄዳለሁ። ተዘጋጅ በቃ ምንም ችግር የለም። እሺ በኢየሱስ ክርስቶስ ስም በመድኃኔዓለም ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ተነሽ በርቺ። እግዚአብሔርን አመስግኑ። እግዚአብሔር ይመስገን። አባ ከፍቶታል በጣም። አዎ ሸኝኝ ያለ አለ ብዙ ያወራል። አዎ ሲያወራን እኮ ብዙ ሰው አይገባቸውም። ሲነገራቸው ምንድነው እሱ ቴንሽን ነው ምናምን ይላሉ። በቃ እቺ የፈረደባቸው ቴንሽን የሚሏት ቃል አለና አዎ ያው ሸኝ እኔ አዲስ ነው የገባሁትኝ አለኝ እና ሌሎቹም ደግሞ እኛ እንዲህ ነን ብለው ነገሩኝ። ያሉት በህልሜም አየኋቸው ከሰል ሆነዋል። ከዛ ሸኝኝ አሉ። ማን ግባለ ተቀመጥ እስከ ቅዳሜ መድኃኔዓለም ይሸኝሃል አልኩኝ። እሺ ከዛ በቃ ያለቅሳል። እርሶም ጋር ሁሉ ስልክ አውጥተው መደወል ፈልገው ነበረ። ሸኘኝ ለማለት ነው። እባክህን ሸኘን። የታያቀኝ እኔ ነው ታክሲ ላይ ነው የገባሁት። አዎ ከውስጥ እየተነጋገሩ እንደዚህ እኮ ነው እኛ የተደበደብነው ይሏቸዋል እና ያወራሉ ከውስጥ። አዎ ከውስጥ ይመካከራሉ እና እግዚአብሔር ይመስገን አባ። የሚገርም ነው። በርቺ በርቺ